السلام عليكم ورحمة الله وبركاته دنا يتكبراتشو ወንድሞቼ እና እህቶቼ ይሄ ነገር አብዛኞቻችሁን ያጋጥማችኋል ብዬ አስባለሁ። ዱዓ ታደርጋላችሁ፣ የሆነ ነገር ታልሙና ዱዓ ታደርጋላችሁ፣ ያ ነገር አይሳካላችሁም። የሆነ ነገር ትፈልጉና ትለፉለታላችሁ፣ ያ ነገር አታገኙትም፣ አታሳኩትም። ምክንያቱም ይሄን ያልኩበት ምክንያት በጣም ብዙ ወንድሞችና እህቶች እኔ ጋር ይመጣሉ። ወንድም ሙዓዝ ዱዓ እናደርጋለን አይሳካልንም፣ እንትን እንላለን፣ ምንም በቃ እንለፋለታለን፣ ያ ነገር አናገኘውም የሚል ነገር ይነገረኛል። ብዙ ጊዜ መልስ የሚሆነው አንድ ነው። እሱም ምንድነው? አላህ Subhanahu Wa Ta'ala ዱዓን ሲቀበል በሶስት አድርጎ ነው። ማለትም በዱንያ ላይ ተቀብሎ ሊሞላላችሁ ይችላል ያን ነገር፣ ወይ ደግሞ ሊያሳካላችሁ ይችላል አላማችሁን። ሁለተኛ ደግሞ የሚመጣባችሁን ችግር ይገፍላችኋል በዚያ ዱዓችሁ። ተግባባን? ስጠን እያላችሁ ያላችሁትን እናንተ ሳታስቡት የሚመጣባችሁን በላ እየመለሰላችሁ ይሆናል። ሶስተኛ ነገር ደግሞ ለአኺራ አላህ ያስቀምጥላችሁ ይሆናል። በተለይ አሁን ዱዓ ያደረከው ነገር ያደረግሽው ነገር የሚጎዳሽ ነገር ቢሆን ምን ታውቂያለሽ ምን ታውቃለህ የሚል መልስ ነው መልስላችሁ። አብዛኛውን ጊዜ የሚያጋጥመኝ መልስ ልንገራችሁ፣ እውነት ብለሃል የሚል መልስ ያጋጥመኛል። ብዙ ጊዜ እውነት ብለሃል የሚለው መልስ ለመቀበል ብቻ አይደለም፣ የሆነ ሶስት ነጥብ አላት መጨረሻ ላይ። እውነት ብለሃል ግን የሚል ነገር አለ ማለት ነው። ግንዋን ፊት ለፊት አያወጧትም። ችግር የለብኝም እውነት ብለሃል ካሉ خلاص ጨርሼ ነው የሚሄደው፣ ተቀብለዋል በሚል ማለት ነው። አንዳንድ ወንድሞችና እህቶች ግን ወላሂ ልክ ነው ያልከው፣ እውነትም ያ ነገር መጥፊያዬ ቢሆንስ፣ እውነትም ያ ነገር የሚጎዳኝ ቢሆንስ፣ አላህ ከዚያ ነገር እየጠበቀኝ ቢሆንስ የሚል ነገር ይመልሱልኛል። ዛሬ አንድ ምሳሌ ላምጣላችሁ። ይሄን ምሳሌ እንዳጋጣሚ እዚህ ቲክቶክ ላይ ነው ያገኘሁት። ይሄንን ግለሰብ አላቀውም ከዚህ በፊት ድንገት ነው ይሄን ነገር ያየሁት ማለት ነው። ዜናው ተሰራጭቶ ነው ያየሁት። ስሙ ኢብራሂም ከማቾ ይባላል። ኢብራሂም ከማቾ ጂም ቤት ነው የሚያሰራው፣ ስፖርተኛ ነው። ያው ሰውነቱን ትመለከታላችሁ፣ ጠብደል ነው። በጣም ቅርጹ በጣም የሚያምር ውብ የሆነ ልጅ ነው እንደምትመለከቱት ነው ያው ፊዚካሉ። እና ይሄ ልጅ ስራ ይሰራ ነበር። ያን የሚሰራውን ስራ የሚያገኘውን ገንዘብ እንዳለ አጠራቅሞ የሆነ ፕላን ነበረው። አጠራቅሞ ምን ብሎ በስተመጨረሻም ያለውን ነገር አንዳንድ ነገሮችን ሸጦ ምርጥ የሚላትን ሲያልማት የነበራትን መኪና ገዛ። መኪናውን ገዝቶ ሳምንት ሳይሞላው ነው የተባለው፣ እርግጠኛ አይደለሁም። ሳምንት ሳይሞላው በዚያው መኪና እሱ ብቻ ሳይሆን ወንድሙንም ይዞ ወደ አኺራ ሄዱ። እድሜ ልኩን ሲለፋለት የነበረ መኪና ነው። መጥፊያዬ ነው ብሎ ቢያውቅ ኖሮ ያን ነገር አበደን አይገዛትም ነበር መኪናዋን። በቻለ አቅም ያቺን መኪና ባገኛት ቦታ ሁላ ይርቃት ነበር። መኪናዋን ሲያገኝ ገጭታ እንዳትገለኝ በሚል ጥሏት ነው የሚጠፋው የነበረው ማለት ነው። ግን አያውቃትም። መጥፊያውን ለመግዛት አፈር ሲበላ ነበር። መጥፊያውን የሚገለውን መኪና ምክንያት ሆኖ ማለት ነው። ምክንያት ሆኖ እሱን የሚገለውን መኪና ለመግዛት ሲለፋ ነበር። ለምን? ሊዝናናበት። ወንድሜ እህቴ፣ አንቺም አንተም አታውቅም እየለፋለት እንዲህ አይንህን አፍጠህበት የምትለፋለት ነገር አላህ ሲከለክለ አልሐምዱሊላህ ብለህ እለፈው። خلاص ይሆነ አላህ Subhanahu Wa Ta'ala አንተን የከለከለበት ምክንያት አለው። ተግባባን? ولكن يا الله سبحانه وتعالى قدر ሲመጣ እኮ راح يبغي نجوة منها لكن فهلك وما المنايا رافضات للفتى حيث سلك كل شيء قاتل حين تلقى أجلك ነው። ሞትህ ሲመጣ መጣ ነው። የሆነ ነገር አላህ Subhanahu Wa Ta'ala ሲቀድር ቀደረ ነው፣ አለቀ። ولكن አላህ የከለከለህን ነገር ከምትጽናናበትና የቂን አድርገህ ከምትመለስበት ነገር አንዱ ምንድነው? ያ ነገር መጥፊያዬ ቢሆንስ? አንቺ በጣም ያፈቀርሽው ልጅ አለ፣ አንተ በጣም ያፈቀርካት ልጅ አለች አይደል? ያቺን ልጅ በቤተሰቧ ምክንያት ወይ ደግሞ በቤተሰቡ ምክንያት አልተጋባችሁም። ተጋብታችሁ አንደኛው ለአንደኛችሁ መጥፊያችሁ ቢሆን ምን ታውቃላችሁ? ተዋዶ የተጋባ ሰው እኮ ነው አንዳንዱ እኮ ብዙ ደረጃ ላይ ደርሶ ህይወትን አመሰቃቅሎ ስንትና ስንት ነገር ውስጥ ገብቶ። ተግባባን? ነገሮችን በጣም እንዳይጸጽቱን፣ ያለፉን ነገሮች በጣም ጣታችንን እንዳያስነክሱን፣ ተግባባን? ወደኋላ መልሰው እንዳይበሉን፣ ህይወታችንን እንዳይበክሉብን፣ እንዳያጠፉብን በእነኚህ ነገሮች እንትን በሉ። ኢብራሂም ከማቾ ከትናንት ወዲያ ከ3 ከ4 ቀን ከ5 ቀን በፊት ተቅሪበን የዛሬ ሳምንት ቪዲዮ ፖስት አድርጎ ነበር። ልጁ ደስተኛ ሆኖ ምን ብሎ ማለት ነው። ተግባባን? ልጁ በዚያ ጊዜ
ከምንም ነገር በላይ መኪናን ነው የሚፈልገው። በቃ መኪናውን ነው የሚፈልገው። መኪናውን መግዛት ነው ለሱ ዓላማው። የሆነ ሰው በጊፍት መልኩ አምጥቶ ቢሰጠው ያንን ሰው እድሜ ልክህን ውለታህን አልረሳልህም ይለው ነበር እኮ አይደለ? መኪናው ግን መጥፊያው ነበረች። አላህ ቀድሮለታል። በዚያ መኪና ነው የምትጠፋው ተብሏል። በቃ አለቀ። ስለዚህ ምን ልላችሁ ፈልጌ ነው፣ ያጣችሁት ነገር አታውቁም ለምን እንዳጣችሁት። ረብል ዒዘቲ ወልጀላል የእናንተን ጉዳይ የሚያውቀው፣ ጸሎታችሁን የሚያውቀው፣ ምን ያህል እንደቀረባችሁት ምን ያህል እንደለመናችሁት የሚያውቀው ረብል ዒዘቲ ወልጀላል የሚገባችሁን ነገር ሰጥቷችኋል፣ የማይገባችሁን ነገር አርቆላችኋል። አልሐምዱሊላህ ብለን እንኑር። ያንን ለማለት ነው የገባሁት። አላህ ወንድማችን ኢብራሂም ከማቸውን አላህ ይርሐመው። እሱም ብቻ አይደለም ወደ አኺራ ያለፉ ወንድም እህቶቻችንን በአጠቃላይ ረሕመቱላሂ ዐለይሂም ጀሚዐን። ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.